በመጀመሪያ ይሄ መጽሐፍ እንድሰራ ያነሳሳኝ አንዳንድ ጉዳዮች ነበሩ በህይወቴና ያደግኩት በጣም ፍቅር መግባ ያሳደገችኝ አያቴ ያለች መጽሐፉን መታሰቢያነቱን አንድ ለሷ ነው ያረኩት። ፍቅርን መከባበርን ሰው መውደድን ሳስብ ስሜታዊ ሆናለሁ። በህይወቴ የለችም ከሷ ትልቅ ነገር አግኝቻለሁኝ። ሲቀጥል እግዚአብሔር አምላክ ረድቶኝ ወደ ጋብቻ ከመጣሁኝ 29 አመት ቆይቻለሁኝ። በጋብቻ ህይወት ውስጥ የሶስት ልጆች እናት ነኝ። ሁለቱ ልጆቼ እግዚአብሔር ረድቷቸው ውጭ ሀገር ነው የሚማሩት ስራ ይዘው። አንደኛው ልጄ አግብቶ ፖላንድ ነው የሚኖረው። አንደኛው ልጄ እዚህ ነው የሚኖረው። በዚህ ውስጥ እናትነት የሚያስከፍለውን ዋጋ በግል ህይወቴ በጣም አይቼዋለሁ። ቀደም ነብይ ፍቃዱ ውጪ ቁጭ ብሎ ስለኔ መሰክር ነበር ለሰዎች። እናት ይጻፈችው እኮ የኖረችውን ነው ይል ነበር። ደንግጬ ነበር። እሱ ለሰው ነው የሚያወራው፣ እኔ ትንሽ ጆሮ ውስጥ ገባ። ለብዙ ሰው ደግሞ እናት በመሆን በትዳራችን ሀብት ንብረታችን የኛ አልነበረም። ብዙዎችን በመዳር በመኳል በማሳደግ በማስተማር እናትነት ከልጆች ያልፎ እናትነት ለብዙዎች እንደሆነ በተፈጥሮ ውስጥ የተቀመጠ ትልቅ ኃላፊነት፣ ማንም ሰውን የማያስገድድበት ኃላፊነቱ በራሱ ግድ የምንሰኝበት ከአምላክ ከፈጣሪያችን የተቀበልነው ትልቅ ስጦታ እንደሆነ ቆጥሬዋለሁ። በፊት ትግሉ ያስጠላኝ ነበር፣ ዋጋ መክፈሉ ይከብደኝ ነበር። ስጦታ መሆኑ ከገባኝ ቀን ጀምሮ ግን ራሱ ፈጣሪ ሲረዳኝ ሲያግዘኝ ጸጋን ሲያበዛልኝ ሲመክረኝ መንገዴን ሲያቃና አይቼዋለሁ። ስለዚህ እናትነት ከተቀበልነውና ከወደድነው ለምን ከፍለው መስዋዕትነት ራሳችንን አሳልፈን ከሰጠን የፈጣሪ ጸጋ ደግሞ እጅግ የምንቀበልበት የምንለመለምበት የምንኮራበት ቀን ደግሞ እግዚአብሔር እንዳዘጋጀ እንዳለ ይህ ቀን ለኔ ምልክት ነው። ስለዚህ ዋጋ የምትከፍሉ እናቶች ተስፋ እንዳትቆርጡ። ዋጋ መክፈል የተፈጥሯዊ ግዴታችን እንጂ መንግስት የሰጠን ወይም ቤተክርስቲያን የሰጠችን ወይም ሰው አስፈራርቶ ባል የሰጠን ጉዳይ አይደለም። ያንን ተፈጥሮ በሚገባ ስንተውነው ስንወጣው የፈጣሪን ጥበብ ዕውቀት ኃይል ስኬት ፍሬያማነት የምንቀበልበት መንገድ ነው። ህመሙን እየረሳን በፍሬው የምንኮራበት፣ ችግሩን እየረሳን እንባውን እየረሳን ፍሬውን ስናይ እጅግ ምንፈነድቅበት ቀን ተቀጥሮልን እንዳለ ልናስብ ይገባል። እናትነት ተፈጥሯዊ ኃላፊነት ስለሆነ ግዳጅ የሌለበት ነው። ያንን ስናቅ ዕውቀት ይበዛልናል። ያንን ተረድተን ኃላፊነቱን መሸከም ስንጀምር ከህመሙ ይልቅ ከስቃዩ ይልቅ ፍቅሩ ያስለቅሰናል። ፍቅሩ ፍሬያማ ያደርገናልና ይህንን አደራ እላለሁ። መጽሐፉን እንድጽፍ ያነሳሳኝ 2 ፖይንት ነው። አንድ ብዙ እናቶች ለፍተው ደክመው ብዙ ነገር ሆነው ያንን ፍሬ ለማየት እየጓጉ ነጣቂው ሞት ይመጣና ሲሞቱ ሳይ ውስጤ በጣም ይሰበራል። በየለቅሶ ቤቱ ሲሄድ እንደዚህ አሳድጋ ወልዳ እንዲሆና ሳታርፍ ፍሬያቸውን ሳታይ ሞተች የሚለው ነገር ልቤን በጣም ይነካኛል። ሲቀጥል እነዛ ልጆች ተምረው ግራጁዌት ሲያደርጉ ያቺ እናት በህይወት የለችምና ያንን ካባ ለብሰው ሲያለቅሱ ብዙ ቀን አባብያቸው አውቃለሁኝ። እነኚህ ስብራቶች ያደሙኝ ነበረ። ምን መደረግ አለበት? ለዚህ ይሄ መጽሐፍ ለነሱ መታሰቢያ እንዲሆን ከአያቴ ቀጥሎ ለነሱ አስቀምጫለሁ። ሶስተኛ ይሄ መጽሐፍ እንድጽፍ ያደረገኝ በውስጥ የሚሞላው በጣም 9 ወር ሙሉ ተዘጋጅተው ልብስ አዘጋጅተው የጎንፎ እህል አዘጋጅተው የአጥሚት እህል አዘጋጅተው በቃ ለወልድ ነው ላቅፍ ነው ብሎ እየናፈቁ ያቺን ቀን በቃ የሚወልዱት ልጅ ጾታ ሁሉ አቀው ላቅፍ ነው ወንድ ልጅ ላቅፍ እኮ ነው ሴት ልጅ እያሉ እየጓጉ በመጨረሻው ሰዓት የሚያሸልቡ የልጃቸውን የጓጉለት ልጅ ሳቅ ሳያዩ ቀና ብለው ሳይስሙት ህይወትን አቃብለው ህይወቱን የሚያጡ ብዙ ጀግና እናቶች አሉ። እነዛን ሳስብ ልቤ በጣም ይነሳሳል። ይመጻፍ ለመስራት
እናት ወታደር ናት። ወታደር አገሩን ለማስጠበቅ እንደሚሞት ሁሉ ብዙ እናቶች ብዙ ሆስፒታል ላይ ህይወታቸውን ትውልድን ለማስቀጠል ሲሉ እጅ ሰጥተው አልፈዋል። እነዛን እንድታስቡ ፈልጋለሁ። ብዙ መታሰቢያ አልተጻፈላቸውም፣ ብዙ አልተነገረላቸውም። ያ ልጅ ይቀጥላል፣ ዶክተር ይሆናል፣ አገር ይመራል። ያቺ እናት ግን አሸልባለች። ከመቃብር ጀርባ የለችም በህይወት ላታይ ቀና ላትል ተሰናብታለች። ዱላ ቅብብሎሽን አስጀምራው። እናትነት የማሳደግ ውጤት ብቻ አይደለም፣ የልፋት ብቻ አይደለም፣ ህይወትንም የመስጠት የተከፈለው ግን የህይወት መስዋዕትነት መሆኑ ሲገባኝ ይሄ መጽሐፍ ለመጽሐፍ ብዕሬን አነሳሁ። ሲቀጥል በመጨረሻው ብዙ እንደተወራው ስድቡን እየሰማው ነው ያደኩት። ተውልጄ ካደኩበት ሰፈር መንደርም ስድቡ ነበረ። የትም ኢትዮጵያ ላይ አለ። መጠኑ እናንተኑ ይበዛል ያንሳል እንጂ አንዳንዱ ጋር ያንስ ሰማ ሁሌ ልቤ በቃ ይሰማኛል። ያቺ እናት ህይወት ሰጣ ህይወት አስቀጥላ በሌለችበት ስትሰደብ ሰማለሁ። ብዙ ጊዜ ህይወት ለሰጣችሁ ሰው ስድብ ስትሰጡት ምን ያክል እንደሚያም ምን ያክል እንደሚጎዳ ያለፈበት ያቃል። እምብርት ያለው ሁሉ እናትን መሳደብ አይችልም ብዬ አይደለ ሌላ ሰውነት አይደለ ማሳደግ አይደለ ሌላ መስዋዕትነት እምብርታችሁን እንድትነኩ ፈልጋለሁ። ለትንሽ ጊዜ እናታችሁን እንድታስቡ እስኪ እምብርታችሁን ንቁ። ከናት የተቆረጥንበት ጠባሳ ከናት የተቆረጥንበት እምብርት አለን። እምብርት ያለው እናቱን መሳደብ አይችልም፣ የሚሳደበውንም መቆጣት ይችላል። አንድ ሰው እንዲህ ያለኝ ይሄን መጽሐፍ እየሰራው የኔ እናት በህይወት የለችም አለ። አዎ እምብርት ግን አለ አይደል አልኩት። አዎን አለ። ያ የተቆረጥክበት እምብርት እስካለ እሷ እኮ አለች አልኩት። እሷ የምትሞተው አንተ ስትሞት ነው። ያንተ እምብርት እስካለ የተቆረጥክበት እምብርት ተሸክማ ሞተሽ ማለት አትችልም። ስለያሰው አለቀሰ። ሪል እናት ይለካለች አለ። ስለዚህ እምብርት የተሸከመ እምብርት የተቆረጠለት ሰው ያንን ጠባሳ ስታዩ ሪል የእናቱ ለታ እንዳለባችሁ እንድታስቡ ሁሌ ያሳስባችኋለሁ።